የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። መጋኛ በህይወት ነፃነት እያለ ስሞታ አልሰማንም፣ አልተናገረም ማለት ነፃነት እንዳንተ ለማኝ አልነበረም። ነፃነት እኔ ለመጀመሪያ ጊዜ ከኢትዮጵያ ወደ አሜሪካ ብር ሲላክ ለመጀመሪያ ጊዜ በታሪክም የሰማሁት ለመጀመሪያ ጊዜ ነው። እስኪ ካላውጡና አሰሙን ማለት ነው። ሲቀጥል ነፃነት ጀግና አባት ነው። ሁሉንም ተቋቁሞ ለልጆቹ የሚኖር ድሮ እናት ናት እንደ ሻማ የምትቀልጠው። ታሪክ ተገልብጦ በነፃነት ዘመን ደግሞ አባት እንደ ሻማ እየቀለጠ እሱ እየታመመ እስትንፋሱ እስከሚወጣ ድረስ ልጆቹን ያሳደገ አባት ነው። እንደዚህ አይነት ጠንካራ አባት በልፍስፍስ ነገር እንዳንተ ቁጭ ብሎ ሚዲያ ላይ ሚስቱን የሚያማ ወንድ አይደለም። ልጆቹን የሚያሳድግ አባት ስለሆነ ሚዲያ ላይ አልወጣም። ምን ነው እኮ የለቅሶ ቀን እኮ ታይታለች። እነዛም ከጨዋ ቤተሰብ ስለወጡ ልጆቹ እንዲረዱ ስለሚፈልጉ ነገሮቹን አረጋጉት ማለት ነው። አባቸው እና ማለት ነው እናንተ ጮኻችሁ እውነትን ልትደብቁለት አትችሉም። በቃ መለመን የለበትም። ታሞ ነፃነት አንድ ቀን ታሞ እርዳታ ሲሰበሰብለት አላየንም። ነፃነት በህይወት እያለ ልመና ለምኖ አያውቅም። ስለማያውቅ እሱ የሚጸየፈውን ነገር ቤተሰቦቹ ወንድሞቹ ማድረግ አይችሉም። ያን ሁሉ ሲታመም ለምንድነው አሜሪካ ሀገር ያልታመመው? ለምንድነው ያረዳችሁት? ለምንድነው ከጎኑ ያልቆማችሁ? ለምንድነው ያልጠየቃችሁት? ለምንድነው ያላስታመመችው? ባሏ እኮ ነው፣ የልጆቹ አባት እኮ ነው። እሱን እኮ ተንከባክባ ብታድነው ዛሬ እሱ ነበር ያን ገንዘብ የሚልክላት ከኢትዮጵያ ወደ አሜሪካ። እግዚኦ ማርና ክርስቶስ ለመጀመሪያ ጊዜ የሰማው ታሪክ፣ ለመጀመሪያ ጊዜ እስከሚደንቀኝ ድረስ ማለት ነው። ስለዚህ ማለት እኛ የማስታወስ ችግር ሳይሆን ያለብን የማስተዋል የማዳመጥ ችግር ነው ያለብን። ገባ? ቁጭ ብለን አዳምጠን አስበን እንናገራለን። ልክ ናቸው። አላስታመመችውም፣ አልቅሳ አልቀበረችውም። እስከ ዕለተ ሞቱ የኖረላትን እሷ እኮ እያደረ ሀዘኑ ሊያንገበግባት ይችላል። ሲጎልባት፣ ለልጆቿ ስታጣ፣ ልጆቿን ማሳደግ አቅሙ ሲያጣ፣ አንተ እዛ ቁጭ ብላ እኮ አሜሪካ ቁጭ ብላችሁ ፉድ ነው ምናምን ለምነህ እኮ ነው ልጆችን እያስተዳደርክ ያለው። እሱ ግን ሰርቶ ኢትዮጵያ ምድር ላይ ሰርቶ ሙሉ ፋሚሊ የሚያስተዳድር ጀግና አባት። ስለዚህ ዮኒ አፍህን ባትከፍት ደስ ይለናል። እኛንም በጾም ውስጥ ክፉ አታናግረን። ስለዚህ ቤተሰቦቹን ወጥተህ ልትዛለፍ አትችልም። የተከበሩ ናቸው። በቃ አንፈልግም። በቃ በነፃነት እንዲለመን አንፈልግም። ልጆቹ እንኳን ተረዱ፣ መረዳት አለባቸው። አቅም የላትም። ክፉ ብትሆን ባታስታምም፣ አረመኔ ብትሆን አረመኔ ናት፣ ክፉ ናት። ዘለላ እንባ እንኳን ጠብ ያላላት እኮ አገር የኢትዮጵያ ሕዝብ እንባውን ሲረጭ እሷ እኮ ዘለላ እንባ ከአይኗ ላይ ጠብ ያላለ አይኗን በጥቁር ሻርብ ሸፍና እኮ ነው ሶሻል ሚዲያ ላይ ወጣችው። በእሷ ምክንያት ደግሞ የነፃነት ልጆች ወድቀው ስለማይቀሩ መረዳታቸው ልክ ነው። ወደፊትም እነዚህ የነፃነት ልጆች የኢትዮጵያ ልጆች ሆኖ ነው ማደግ ያለባቸው። ለምን እቺ እናት ልጆች የማሳደግ ብቃቱም ያላት አይመስለኝም። እርኩስ ናትም። እርኩስነቷን እኮ በአደባባይ እኮ የኢትዮጵያ ሕዝብ አውቆት ነበረ እኮ። አዎ እህትዋ ከበሩን አላታለች፣ እንኳን ሆነችልን። በዛን ሰዓት እናንተ ሕዝቡ በተነሳባት ሰዓት እነሱም ቢጨመሩ ኑሮ ልጆቹ አደጋ ላይ ይወድቃሉ። አየህ፣ እሷ ከአሜሪካ የትኛዋ ናት እስኪ? እኔ እኮ የማውቀው ቀጥ ለጥ ብላ ባሏን የምትወስድ ባሏን የምታስተዳድር ቤተሰብ የምትረዳ አሜሪካ ያለችውን ሴት የምናውቀው እንደዛ ነው። ልጆቿን የምታሳድግ እቺ እኮ ከሱ እየጠበቀች የምትኖር ሴት እኮ ናት። እስከ ዕለተ ሞቱ ከሱ ሙቶም ራሱ ይሄው ዛሬ ብታገኝ እማትተው ማለት ነው። በሱ ስም ለምና ልትኖር አይቻልም።
ያኩ ወንድም ኃላፊነት አለባቸው። በህግም ሆነ በፈጣሪም ሆነ በምንም እነዚህ ልጆች ሀቅ አላቸው። ወንድማቸው ነው፣ አካላቸው ነው። ከአንድ አንጀት ወጥተዋል። አንድ ጡት ጠብተው አድገዋል። አብረው ተርበው አንድ ቤት ውስጥ አድገዋል። ስለዚህ አንተ ሳትሆን እነሱ ናቸው እውነት ያላቸው። የፈለጉትን መናገር ይችላሉ። አይቻልም ካሉ አይቻልም፣ አይለመንበትም ከተባለ አይለመንበትም። ማንም የኢትዮጵያ ህዝብ እንዳሰጡ በሱ ስም ጎፈንድሚ ብለዋል። ማቆም ነው። መቅዶናል እንድረዳ አልከለከልንም። በሱ ስም እርዳታ ተደርጎ በጎ ስራ አልከለከሉም። በሱ ስም እውቅናና በሱ ስም ለምነው በሱ ስም መለመኛ እንዲሆን አይፈልጉም። በቃ እሱ የሚጸየፈውን ነገር እንዲደረግበት አይፈልጉም። ለምን? አዎ ነገ እኮ ተወቃሽ ናቸው። ወንድም ደግሞ መከታ ነው። ወንድሙ ለሱ መከታው ነው ማለት ነው። እሱ ባይኖር በቦታው ወንድሙን ወክሎ ስለ ወንድሙ መናገር ሙሉ መብት አለው። እየመጣችሁ እንደፈለጋችሁ አፋችሁን ባትከፍቱ እኔ ደስ ይለኛል። ሰምተሃል? አድርሱልኝ ለዚህ መጋኛ። በዚህ አጋጣሚ ቲክቶክ ተመቷል። ከተቻላችሁ ኮፒ ሊንክ ምናምን ፎሎ ራሱ አድርጉልኝ። አካውንቴ ሰው ጋር እንዲደርስልኝ ስለምፈልግ